እግዚአብሔር ሰው ሆኗል። የሰማይ አምላክ ሰው ሆኗል። ያንን የወንበዴውን አካል የሚመስል አካል በእግዚአብሔርነት ሕይወት ውስጥ ያለ እግዚአብሔር በአካል ተገልጧል። በዛን ዘመን እንግዲህ እንዲህ አይነት አደገኛ ወንበዴ ደግሞ ታስሯል። አስፈሪ ተብሎ፣ አስደንጋጭ ተብሎ፣ አዋኪ ተብሎ፣ ሀገር የሚጎዳ ተብሎ፣ ለትውልድ አርአያ ሊሆን እንኳ ቢገባ ሌባ ሆኖ ስለሚታይ ትውልድን ሌባ ያደርጋል ተብሎ ታስሯል። መድኃኒታችን ኢየሱስ ክርስቶስ ደግሞ የተጨነቁት ጋር ገብቶ ለተራቡት እንጀራ፣ ለተጠሙትም እንዲሁ፣ ለቆሰሉት መድኃኒት፣ ለተሰበሩት ምርኩዝ፣ ደም ለሚፈሳቸው ምሕረት እየሰጠ ወደፊት ጉዞው ገስግሷል። ብዙ በረከቶችም ታዩ። በኋላ ግን አንድ የሆነ ወቅት ላይ መጨረሻው ላይ ሲመጣ ሰው ሁሉ ያ አደገኛው ሰው ይፈታ፣ ይሄ ደጉ ሰው ስቀለው ስቀለው ዋለ። የጠሉትን አልወደዱትም፣ የጠሉትን ወደዱ አልወደዱት? እሺ እርሱን አስወግደው እኮ ነው ያሉት። ስሙን እንኳን መጥራት አልፈለጉም። ኢየሱስ ክርስቶስ ብለው እንኳን ስሙን አልጠሩትም። እሱን አስወግደው ግን ይሄንን ሽፍታው ፍታለን። ሽፍታው ያ ነፍስ የሚገለው ሐሰት የሚናገረው የሚቀማው ይኑር። እሺ የምህረት አባት፣ የሰላም ንጉሥ፣ የይቅርታ ኃይል፣ የጸጋ እና የሞገስ ገላጭ የሆነ ጌታ በአካል የመጣ እግዚአብሔር ምን ይበል? ይወገድ። ስለዚህ ማይፈታ ምን አላችሁ? ሽፍታው ይፈታ፣ ክርስቶስ ይሰቀል ይባላል። እንዲህ ከኖርን እኮ እኛ ቆይተናል። እኛ አላወቅነውም እንጂ እሱ ይወገድ ካል ለዘመናት ነው ይቆያል። መቼ አስበንበት እናውቃለን? እስቲ በደንብ እናስተውል። ሕይወታችን ውስጥ በርባን የለም። አይነ ጥላ እኮ በርባን ነው። ሰይጣን እኮ በርባን ነው። ያ የድሮ በርባን አይደለም አሁን የምንፈልገው። በባህሪያችን ውስጥ ያሉት በርባኖች ብዙ ናቸው። እሱን ግን ከንቀት ጋር አስወግደው። እሺ ክርስቶስ ከሕይወታችን አልተወገደም? እስቲ በደንብ አስቡ። አሁን ቤተ ክርስቲያን መቀመጣችን እኮ አይደለም። የክርስቶስ ስጋና ደም ከሕይወታችን አልተወገደም? ተወግዷል? አልተወገደም? ትንሣኤውን ነው እያከበርን ያለ ነው። ግን የሚገርመው እኛ አልተነሳንም። ግን በርባን ይፈታ እያልን ነው። በቅዱስ ሉቃስ ላይ የምናገኘው ቃል ይሄ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 18 ላይ ሁላቸውም በአንድነት ይህን አስወግደው በርባንንም ፍታልን። ይፈታ እኮ አይደለም ያለው። ቃሉን በደንብ አስተውሉ። ይፈታ አይደለም ያሉት፣ ፍታልን። ይፈታ ቢሉ እንዲፈታ ብቻ ነው፣ ለራሱ ተፈቶ እንዲኖር ብቻ ነው። ግን ደግሞ ይሄንን አስወግድልን ሲሉ ደግሞ በሙሉ ፍላጎት ነው ያስወገዱት። ከሕይወታቸውም፣ ከባህሪያቸውም፣ ከጊዜያቸውም፣ ከዘመናቸውም የሚወገደው ደግሞ ማን ነው? ቃል ሥጋ የሆነው ኢየሱስ ክርስቶስ። ይፈታልን ሲሉ ፈልገውታል፣ ወደውታል፣ አፍቅረውታል። ማንን? የሚዘርፈውን፣ የሚነጥቀውን፣ የሚቀማውን፣ የሚያታልለውን፣ የሚዋሸውን፣ እውነት የማይስማማውን፣ ጽድቅ በሕይወት ውስጥ ሊኖር የማይችል ፍላጎት የሌለውን፣ ስለ ሰማያዊ ተስፋ በአዲስ ትውልድ ውስጥ ሊታይ የሚችል አርአያውን ሁሉ ጭምር የአርአያነቱን ባህሪ ሁሉ ጭምር ፈልገውታል። ይፈታልን ነው ያሉት። አይታሰር እሱ። ስለዚህ የሚገደለው
ይግደለው፣ የሚቀማውን ይቀማው፣ የሚያታልለውን ያታለው፣ የሚዋሸውን ይዋሸው። ስለዚህ ምን ይፈታ? ውሸት ይፈታ፣ ግፍ ይፈታ፣ ተንኮል ይፈታ፣ አመፃ ይፈታ፣ ይፈታልን። እንደዚህ ከመረጥን ቆየት የለንን እኛ በተዘዋሪ መንገድ ሆነ እንጂ በተዘዋሪ መንገድ ሆነና ክርስቶስን አስወገድን። ከልቦናችን ውስጥ አስወገድን፣ ከቤታችን ውስጥ አስወገድን። እንጀራችን እግዚአብሔርን አይፈልግም፣ ስልጣናችን እግዚአብሔርን አይፈልግም፣ ማዕረጋችንና ትምህርታችን ኢየሱስ ክርስቶስን አይፈልግም። ሌላው ቀርቶ በደጁም እንኳ መጥተን አለፍላጎት እንኖራለን። በደጁም ኖረን በቤቱም ውስጥ ተበላልሰን አለፍላጎት እንኖራለን። ስለዚህ በዚህ መካከል ሐሰት ቦታ አገኘ፣ በርባር ይፈታ። ከዛ በኋላ ምን አለ ጌታ? መስቀሉ ውስጥ ከመሄዱ በፊት በመስቀሉ ላይ ከማረፉ በፊት እጆቹ ከመቸንከሩ በፊት አልቃሾችን አየ። በዛው በሉቃስ ወንጌል ላይ አልቃሾቹን አየ። አልቃሾቹ እንዲህ የሚሉ ናቸው። ዋይ 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 ዋይ፣ ደም ሲፈስ የነበረውን ያቆመ አሁን ሊሰቅሉት ነው ዋይ ዋይ ይላል። ለምጽ ያለውን ሰው ያዳነ አሁን ሊሰቅሉት ነው። በጌርጌሶን ምድር ላይ ሁለት መንገድ የዘጉ ሽፍቶችን፣ በክፉ መንፈስ እጅ ውስጥ የወደቁ ድንጋይ ወርዋሪዎችን፣ የሰዎችን አካሄድ እግሮቻቸውን ተከትለው በድንጋይ የሚያሳድዱ ሰዎችን ያዳነውን አሁን ሊሰቅሉት ነው እያሉ ዋይ ዋይ ይላሉ። የሚያለቅሱም ነበሩ። አስወግደው የሚሉት ብዙ ናቸው፣ የሚያለቅሱት ግን በጣም ጥቂት ናቸው። ይሄ እንግዲህ ከመስቀል በፊት ነው፣ ከትንሣኤ በፊት ነው። ከትንሣኤ በፊት ያሉት ድምፆቹ ወደ ትንሣኤ የሚወስደውን መንገድ ያሳዩናል። ከዛ ዋይ ዋይ ከሚሉ ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ። ለካሱ ዞር ማለቱን ያቅበታል። በመከራ ጊዜ ዞር ይላል። በችግር ጊዜ፣ በአሳዛኝ ጊዜ፣ በሁከት ጊዜ፣ በፍርሃት ጊዜ፣ ሞት በበዛበት ጊዜ፣ የሞት ፍርድ ባየለበት ጊዜ ለካ ዞር ይላል። ዝም አይልም። ዞር አለና ወደ እነሱ አንድ ነገር ተናገራቸው። እንዲህ አላቸው፣ ላለቀሱት ነው። እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ። ለማን አታልቅሷል? ለእኔ አታልቅሱ አለ። እያለቀሱ ነው። ሞት ነገ ይሻራል፣ አታልቅሱ። ሞት ነገ ኃይሉን ያጣል፣ አታልቅሱ። ነገ የሥጋ ፍርድ ይጠፋል፣ አታልቅሱ። ነገ የመስቀሉ መንገድ ሕያውነት ባለው መገለጥ ይታያል፣ አታልቅሱ። ግን ለማን አልቅሱ ያለ ይመስላችኋል? እንዲህ ነው ያለ፣ መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ።